ጤና ይስጥልኝ። ሰላምና ጤና ሁሌም ለእናንተ ይሁንልኝ። ጅርቱሬ ነጋፈያን የሮን ዱማሲን ይፋታው። አብዛኛውን ጊዜ ስለ አንዳንድ የዓለም ሀገራት ሳይም ስሰማ ሳነብ ወይም ሳስብ እጅጉን ድንቅ ይለኛል፣ ይገርመኛልም። እንዲሁም አንዳንዴ እጄን ባፌ ላይ እንድጭን ያስገድደኛል። ምክንያቱም በሁሉም መስክ የደረሱበት ጫፍ የሁሉ ነገር የተሻለ ነገር ላይ ስላሉ ይገርሙኛል። መንፈሴ አንዳንዴ እንደውም ስለነሱ እያሰብኩ ስቀና ወይም ሲጨነቅ ይሰማኛል። ይሄ ማለት በበጎ መልኩ ነው፣ በክፋት እንዳትወስዱብኝ። ነገር ግን የማላሻችሁ ነገር ከሀገሬ ኢትዮጵያ ጋር ሳነጻጽራቸው ይዞርብኛል ሰማይና ምድሩ። ለምን ብትሉኝ እነሱ እንዴት ሆኖ ቢፈጠሩ ነው? እነሱም የሰው ልጅ እኛም የሰው ልጅ ነው ወይስ ያላወቅነው ነገር አለ ስለነሱ አፈጣጠር ነው? ወይስ የተፈጠሩበት መልክዓ ምድር ወይም ሀገር የተለየ የሆነ ወይ ፈጣሪ ለነሱ ከኛ አገር አፈጣጠር የተሻለ ያደረገላቸው ነገር አለ ወይ ብዬ እንዲያስብ ያስገድደኛል። ለምን ብትሉኝ ለሀገራቸው ያመጡትን ሰላም፣ ስለ ሰላማቸው ስናስብ ከ100 200 300 ዓመታት በፊት ጀምሮ አስተማማኝ የሆነ ነው። ፍቅራቸውን፣ መልካሙን አስተዳደር፣ ኢኮኖሚያቸውን፣ ፍትሃቸውን፣ የቡድንና የግል መብት አጠባበቃቸውን ሁሉንም ሳስበው ጥግ ድረስ ሄዷል። እጅግ የሚገርሙ ሀገራት ናቸው። የሚገርመው እሱ ብቻ መሰላችሁ እንዴ? ከነበሩበት እኮ ኋላ ቀርነት አሁን ወደ ደረሱበት ደረጃ ለመድረስ ምንም እንኳን ዛሬ ኢትዮጵያ ውስጥ ሆኖ የእኛን ሀገር እንደሚያተራምሰው፣ እንደሚያባላው፣ እንደሚያጫርሰው አይነት ልዩነት እነሱም ሀገር ነበር። ለምሳሌ የዘር ልዩነት፣ የፖለቲካ ወይም የአመለካከት ልዩነት ወይም የእምነት ልዩነት ነበር እነሱም ሀገር። ይህንን ግን በመነጋገር በጠረጴዛ ዙሪያ በመዋየት ለሕዝባቸው ለሀገራቸው ቅድሚያ በመስጠት ለሕዝባቸውና ለሀገራቸው ፍቅር በመሸነፍ ያለምንም ጧጦሽ ወይም ጥይት ሀገራቸውን ወደ ተሻለ ደረጃ ከፍ አድርገው ዓለምን እየመሩ ይገኛሉ። እስቲ ያስባቸው። እነ ስዊዘርላንድን፣ እነ ኖርዌይን፣ እነ ዴንማርክን፣ ወደ ሰሜን አሜሪካ ሀገርን ሂድና ካናዳዋን፣ ማዶ እንሻገር አውስትራሊያን፣ አህጉርም አገር የሚሆነችው ወደ እኛ ጎረቤት የትናንትናዋ ወደ መካከለኛ ምስራቋ የተባበሩት አረብ እምሬት፣ ማዶ እንሻገር ወደ ኤዥያ ሲንጋፖርን። እነዚህን እንደ ምሳሌ ያነሳው እንጂ ሌሎችም ብዙ ሀገሮች አሉ። ታዲያ እነዚህ ሀገራት የት እንደደረሱ በእርግጠኝነት ሁላችሁም እናንተ የኢትዮጵያ ሕዝቦች ትገነዘባላችሁ ብዬ አስባለሁ። የሚገርሙ ሀገራት አይደለንምን? እስቲ ታሪካቸውን እዩ፣ አሁን የደረሱበትን ደረጃ እዩ። ሕዝቦቻቸው እኮ ፈጽመው የሚኖሩበት የኑሮ ስታይል ወይም ዘይቤ ራሱ የሚገርም ነው። እርስ በርሳቸው
ከመናበብ ወይም ደግሞ ከመተዛዘን ወይም ደግሞ ከመፈቃቀር ወይም ደግሞ መብት ከመጠባበቅ አልፈው ተርፈው የቤት እንስሶቻቸውን እንዴት እንደሚያከብሯቸው እንዴት ሕግ አውጥቶ ዋጋ እንደሚሰጧቸው አሬ ይገርማቸዋል እንዴ! የዱር አራዊቶቻቸውንም እንዴት እንደሚያናግሯቸው አረ ከዚህም በላለ እጽዋቶቻቸውን እኮ ያናግሯቸዋል። የሚገርም ነው። ታዲያ እንዴት እንዲህ ሊሆኑ ቻላችሁ ተብለው ቢጠየቁ ምን ይመልሱ ይሆን? እና እነሱን ሰዎቻቸውን አሰብኩ። አንደኛ 2 እግር፣ 2 እጅ፣ 2 ዓይን፣ 2 ጆሮ፣ ሌሎች አካሎቻችንም የሚመሳሰሉ ግን እንዴት ሊሆኑ ቻሉ? የሚገርም መልክዓ ምድራቸውን ሳስብማ ምናልባት ጩጩ ያስብለኛል። ለምን ብትሉኝ የነሱ ክረምትና በጋ ምናልባት የሰው ልጅ ለመኖር የማይታሰብበት ነው። በረዷቸው፣ ቅዝቃዜው፣ የዝናቡ ክብደት፣ ንፋሱ፣ ወጀቡ፣ ማዕበሉ አረ ይሄ ብቻ እኮ አይደለም። ወቅቶቻቸው ሲፈራረቁ፣ ወራቶቹ ሲፈራረቁ የተለያየ ነገሮችን ይዘው ይመጡት። ለምሳሌ አንዳንድ ወራት ውስጥ የቀናቸው ርዝማኔ 4 ሰዓት፣ 6 ሰዓት፣ 8 ሰዓት እንዲህ እያለ ሊሆን ይችላል። ከዚህም በላይ እጅግ የሚደንቅና ለኢትዮጵያውያን ይሄ ቋንቋ በቀላሉ ሊገባ አይችልም ብዬ የማስበው አንዳንዶቹ አገሮች ከተቀስኳቸው ውስጥም ሆነ ሌሎችም አሉ 6 ወር ሙሉ ወይም 4 ወር ሙሉ ጨለማ የሚሆንባቸው። ሲያስቡ ኢትዮጵያን ቀንም ሌሊትም እኩል የ13 ወር ጸጋ ሲባል ዝም ብሎ ይመስላችኋል? 13 months of sunshine ሲባል 13 ወር ሙሉ ፀሐይ የሚወጣባት የአየር ንብረቷ ለሰው ልጅ እጅግ ተስማሚ ቀንና ሌሊቷ እኩል ማዕከላዊ ምድር ኢትዮጵያ ዝናብ እየዘነበ ክረምትና በጋ ቢፈራረቅ ኃይለኛ ፀሐይ ቢወጣ ሥራ መስራት የማያግድ በማንኛውም የአየር ንብረት ውስጥ የምንፈልገውን ልብስ መልበስ የምንችልበት አገር ኢትዮጵያ እና ከነዚህ ጋር ስናወዳድራት ምን ሆነን ይሆን? እነዚህ አገሮችን እያሰብኩ ብቀና ስለነሱ እያሰብኩ ከሀገሬ ጋር እያወዳደርኩ ብጨናነቅ ማን ሊፈርድብኝ? እነሱ ብቻ እኮ አይመስላችሁ። ሌሎች ደግሞ የዓለም ሀገራት የነሱን አዩና ለምንድን ነው እኛ ሰላም መፍጠር ያቃተን? ለምንድን ነው መግባባት ያቃተን? እነሱ ልዩነት እኮ ስላጡ ሳይሆን ስለሌላቸው ሳይሆን በጠረጴዛ ዙሪያ ቁጭ ብሎ ተነጋግረው ከራሳቸው ከፖለቲከኞቻቸው በላይ ለሀገራቸውና ለሕዝባቸው ዋጋ ሰጥተው ነው ብሎ ቁጭ ብሎ መነጋገር ጀመሩ። ያለፈውን ታሪካቸውን ጠረጴዛ ዙሪያ አምጥተው መልካሙንም ክፉንም ነጩንም ጥቁሩንም ተወያዩበት፣ ተነጋገሩበት። የጥላቸው የእርስ በርስ መጫረሳቸው ወይም ሲቪል ዋር ያረጉበት ምክንያት ምን እንደሆነ በቅንነት በሀገር ፍቅርነት ተነጋገሩበት። ምን እናርግ ተባባሉ። ያለፈው ታሪካችን እጅግ ትላልቅ ጠባሳዎች አሉብን። ነፍስን የሚያህል የሰው ልጅ ክብር የሆነውን ስንጠፋፋ ነበር፣ ስንተሳሰር ነበር፣ ስንኳነን ነበር፣ አንዳችን ስናሳድር ነበር። እሱን በታሪክነቱ እንጻፈውና በጥቁር ብዕር መዝግበን እንክደነውና የነበረን ደግሞ ጥሩ ነገር ይዘን ወደፊት የሚያፈጥነንና እንደዛ እንደቀደሙት በሰላማዊ መንገድ ያለምንም ጥይት ተኩስ ሀገራቸውን እንዳሳደጉት ከላይ እንደተጠቀሱት እኛም እናድርግ ብለው ተነጋገሩ። ምሁሮቻቸውን አመጡ፣ አዋቂዎቻቸውን፣
ሽማግሌዎቻቸውን የእምነት አባቶቻቸውን አመጡና ለጋራ አብሮ ተቀምጦ ተነጋገሩ፣ ተወያዩ፣ ተከራከሩ፣ ተግባቡበት። ያም በማድረጋቸው ዛሬ ዓለምን አውራ ሆነው ይመራሉ። ለምሳሌ አሜሪካን አስቧት። ሰሜንና ደቡብ ተባብለው በፖለቲካዊ ልዩነት ተጫርሷል። እንደውም የመበታተን አደጋ ላይ ጫፍ ደርሰው ነበር። ዛሬ አሜሪካ የት ነው ያለችው? ቻይናን አስቧት። የዓለምን ትልቁን ወይም ደግሞ ብዙ ነፍስ የጠፋበትን 20 ሚሊዮን ሰው ያጣችበት ቻይና፣ እነሱም እንደዛው አካሂዷል። ጃፓኖች የራቀ ሩቅ የሆነ የእርስ በርስ ወይም ሲቪል ዋር ጦርነት ነበራቸው። ያኔ ግን መድኃኒት ሆነቸው። ተነጋገሩ፣ ተወያዩ፣ ተግባቡ። ዛሬ ጃፓን ልደርስበት አደረሷት። ምን እነዚህ ብቻ ወደ አውሮፖች እንሻገር። እንግሊዝ ብትሉ፣ ኢታሊ ብትሉ፣ ጀርመንም ብትሉ፣ ፈረንሳይ ብትሉ፣ ስፔን ብትሉ ተዋግቷል፣ ተገላለዋል፣ ተሳስረዋል። በእምነት፣ በዘር፣ በፖለቲካዊ አመለካከት፣ በስልጣን ተሻክቷል። እነዚህ ሁሉ ግን ልዩነቶቻቸውን እንደ ጌጥ አስበው፣ እንደ ጥንካሬ አስበው አንድነታቸው ይበልጣል ብለው ለሕዝባቸው ፍቅር፣ ለሀገራቸው ፍቅር ራሳቸውን ሰጡ። አንዱ በአንዱ ተሸነፈ። እነዚህን አገሮች ብናስብ ብንመኝ ማን ይፈርድብናል? ለዛም እኮ ነው ዛሬ የዓለም ሕዝብ ወደ እነሱ የሚጎርፈው። እነሱ አገር ሄደው ለመኖር ግማሹ በየብስ፣ ግማሹ በባህር፣ ግማሹ በውቅያኖስ፣ ግማሹ በአየር ላይ የሚተነው የሚተመው ወዶ እኮ አይደለም። የነዚህን ልምድ ወስዶ የነዚህን የቀደሙትን አገራትን ልምድ ወስዶ በራሱ አገር ላይ ተግብሮ አገሩን መቀየር የሚገባው መሪ ስላጡ የጀገነ የጠነከረ የጨከነ የፍቅር አባት የሰላም አባት መሪ ስላጡ ሕይወታቸውን ክብር የሆነቿን በየበረሃው ያጣሉ፣ በባህር አውሬ ይበላሉ። ያሳዝናል። ታዲያ ዛሬ ለእኔ መነሻ የሆነችኝ ሀገሬ ኢትዮጵያ ነችና ስለ እሷስ ምን ትመስላለች የሚለውን ለማንሳት ወደድኩ፣ ለማወዳደር ወደድኩ። የሮባዬ ብዮና ደዳ እናን ሴና ሳኒ ዱቢሱ ዮካን ያዱ ዮካን አርጉ ዮካን አገው ኬስኮ ወሊም መከማ ሰሙንኮ hinጄ ቀማ ነናፈስ የሮባዬ ማል ሆጀተን ጀሪን ኩን አከምታኒት አካስታው ደንዳን ጄ ያዳተን ማልታይ ተከስታን አከሚ ተከት ጉደቹ ደንዳን አከሚ ተከት እና ኡመተ ኬኝ ብየ ኬኝ ወጅዲን ወልቡኬ ኬኝ ይላሉ አከሚ ትዶ ከነገው ደንዳን ገራገር ኬኝ አመነ አከሚ በለቹ ደንደኤ ጂሬታ ያዳ ብዮኒ ኩን ጀሪን ሳኒ ኡመኒ ሳኒ ሁመማ ሳኒት ገራገረ ወጅን ቀበሞዩ ደቼ ሳኒ ዮካን ብየ ሳኒ ተደለተን ሰነት ገራገረ ጉዳን ወጅን ቀበጥ ኤታያደ ዱጋኒ ስኒ እንጀዳ ማሎ ጀተን ዱመት ዲሙማ ዶፉማ ኬሳ ባኒ ኢዶን መጅራን ከን ገውዳፍ ረሳሳ ዶካሱ ተኮመሌ ነጋፍ ነገኛን ጊንጎ ገበቴ ታአኒ ወሊ ገለኒ ብየ ሳኒ ጅጅረኒ ኢዶ ካንጋን ብዮኒ ከነ ኦቶ ሐዊኔ ኦቶ ትናፍኔ ኤኝን ትምርቴ ሰሬ ዱጋረካ ጀሪን ኩን ኖጅን ገራገረ ቀቡ አኩመ ኬኝ ሉከለማ አርከለማ ኢጀለማ ጉረለማ ቀቡ አኩመ ኬኝ ሂልሞ ነማቲ ደቼን ሳኒ ዮካን ሞ ብይት ተደለተን ሆጀተኖ ገራገረ ጉዳ ቀበ ብየ ኬኝ ወጅኒን ኤሳ ወድት ዱፋ ከንሳኒ ጨቢ ሰዱማ ጂኦተ ቆ ለመኬሳ ጂኒ ባዬን ጨቢ ሰዱማ ቆረሰ ነምሃዶች ቦካሳ ኤናሮ ጉረነ መበቀክሱ ዮካንሞ መነኬኛ ኬስ ጤኜ ደጋው ከኑ ደብሲሱ ቅሌን ሰው ጂኒን ለፈገዴው ጂኒን
otoo jiraatanii sana mo'ataniit eegaa biyyi keenya akkanatti babbadaa ta'eef wal guddisuu dandeenya biyya keenyaaf nageenya buusuu hin dadhabne otoo hin jedhin haajaa tokko malee biyya isaanii iddoo kanaan ga'an mee biyya keenya yaadaa bonaaf ganna biyyitti hojjechuu danda'amu halkaniif guyyaa biyyitti hojjechuu danda'amu guyyaaf galgalli qixxee biyya taate Itoophiyaan naayaan isaan sunoo guyyaan isaanii hifni isaanii sa'aatii 4 ta'uu danda'a sa'aatii jaallee ta'uu danda'a biyyoonni tokko tokkommaa jiin isaanii 4 yookaan 5 yookaan 6 dukkana duwwaa ta'uu danda'a egaa uummata keenyaaf innaa kanatti himnu innaa kana dhagaan wanta akkasii addunyaa keessa jira eegaa yaadaniif baay'ee dinqifachuu hin danda'u mee biyyoota Switzerland yaadaa Norway yaadaa Denmark illee yaadaa kibba Ameerikaa dhaqaatii Kaanaadaa illee yaadaa Awustiraaliyaa yaadaa Dubaay illee yaadaa yookaan immoo Singaappoor illee yaadaa biyyoonni kun akkanatti kan of guddisan biyyoonni kaan immoo isaan ilaalanii nutoo maaliif gabatee naannoo teenyee dubbannee walii gallee yaada walitti finnee yaada nama ceesisu yaada nama guddisu yaada nageenya buusu yaada jaalala nuu kennu maaliif lafa keenyee gabatee irra keenyee waliin dubbannee walii gallee biyyi keenya maaliif hin jijjiirre maaliif ol oraanna maaliif ol fidna maaliif ammana garaagara taane garaagarri keenya akkuma bafee keenya bareeduma keenya otoo garaagarri hin jiru tokkummaan keenya caala biyyi keenya guddisudha jeneeti waliin mari'atan har'a addunyaa hin dursu isaan har'a tokkoffaadha mee Ameerikaa yaadaa kaleessa kaabaaf kibba jedhanii biyya wal fixaapa turte chaayinaan waraana waliin wal fixuudhaan akka addunyaatti tokkoffaa kan jedhamtu ummata miliyoona 20 dhabde Jaapaan illee ciyaa Yuuroopota Ingiliz illee jedha Itaalii Faransaay Speen Jarmanoota jarriin kun biyyoonni kun akkuma nama nuti keessa jirru kana isaan wal fixaniiru walitti dhukaasaniiru wal ajjeesaniiru wal hidhaniiru garuu dafee bariif dafanii dammaqaan kan keessa jiranii achi keessanii hulluqanii baane rakkina dhabanii miti walaagala otoo jiru otoo waliin galiin jiru otoo garaagara qabatanii jaalala biyya isaanii jaalala ummata isaanii caalchifanii cimoota leencota ta'anii gootota ta'anii har addunyaa hin dursu waan hundumaanu kanaaf uummanni addunyaa isaan irratti tiifu isaan irratti hodda'u halkaniif guyyaa kaan lafarra deemee kaan garbarraan kaan qilleensarraan iddoo adda addaatti kan dhumu uummanni addunyaa kanaaf uummanni keenyas kana keessaa tokko garuu maaliif akkas ta'uu danda'e maaliif garaagarra manaa uumamuu danda'e gaafii guddaadha deebiin barbaada deebii kana deebisnu malee heessallee ga'uu hin dandeenyu deebii kun halkan har'a borotoon jeen deebiin barbaada deebisuun nurraa eegama muuxannoo isaarraa argachuun nurraa eegama murataa ta'uun nurraa eegama akka isaanii goota ta'uun nurraa eegama goonni jechuun bosona keessa taa'ee yookaan immoo miidiyaa hawaasummaarra taa'ee yookaan immoo mootummaa galma keessa taa'ee isa maqaa adda addaa walii baasee isa wal jibbu isa wal fixu otoo hin ta'in isa laphiinsaa bal'atee tasgabbiidhaan waliin dubbatee nageenya biyyattuumu jaalala biyyattuumu tokkummaa biyyattuumu mee kana ilaalaa mee kanatti yaadaa uummanni Itoophiyaa እና የሀገራችንን ጉዳይ ሳስብ ስመለከት በጣሙን የሚገርም ሆኖ ይገኛል። ኢትዮጵያ ዛሬ ያለችውን ቅርስ ይዛ ከተመሰረተች ጀምሮ የተለያዩ መንግስታትን አሳልፋለች። ታዲያ በእነዚህ መንግስታት ጊዜ ይነስም ይብዛ በተለያዩ ምክንያቶችም እንዳለመታደል ነው ጦርነትን አካሂዳለች። እርስ በርስ ተጨፋጭፏል ህዝቡ።
በእነዚህ ጊዜያት ታዲያ ሁሉ እስቲ እንወያይ፣ እስቲ መፍትሄ እናምጣ፣ እስቲ የሚያሻግር ዘላቂ የሚያደርግ ሰላማዊ ነገር እናምጣና በኩልነት መልካም አስተዳደርን አስፍነን ፍትህ አስፍነን የቡድንም ሆነ የግለሰብ መብት ተጠብቆ የምንኖርባት አገር እናርግ ያለ ጀግና መሪ ጀግና የፖለቲካ ሰው አላገኘችም። ባለማግኘቷም ይሄው እስከ ዛሬ ድረስ እርስ በርሳችን እንጫረሳለን። ውጥንቅጣችን ይወጣው ያ ከዛ ይዘን የመጣነው ነው። ግን ለምን? እስቲ ሊጠይቃችሁ፣ እስቲ እንጠይቃችሁ። እናንተ የፖለቲካ ሰዎች ያለፉትማ አልፏል፣ ላይኖሩበት። መጽሐፉ ይላል የሰው ልጅ ዕድሜ 70 ቢበዛ 80 ከዛ በላይ ላሳር ነው ይላል። አለ 100 ምንኖር 100 ዓመት ላይኖሩባት እችን ዓለም መልካም ሰርቶ ማለፍ ሲገባቸው ክፉም በመስራታቸው ዛሬ እኛ ሀገር ውራ የዓለም ጭራ ሆና በሁሉም ነገር ተገኝታለች። እና አሁን ያላችሁት የፖለቲካ ምሁራን አገር የምትመሩ ጅምራችሁ ያማረ ነበር። የኢትዮጵያ ሕዝብ ሙሉ ቆሞ አጨበጨበላችሁ፣ አለቀሰ፣ አነባ። የደስታ ሲቃ፣ የደስታ እንባ። ከእናንተ አልፋችሁ የጎረቤት ሀገርን ሰላም አመጣችሁ። ምንኛ ደስ ይል ነበር። ያቺ አጭር ሰዓት ምንኛ በተደገመች ብለን 24 ሰዓት እንድንላልማት እንድናስባት የምታረገን ነበረች። ዋ ይቆጫል ጅምራችሁ፣ ዋ ይቆጫል ያንገበግባል ጅምራችሁ። ታዲያ ስለምን አልዘነቃችሁ? ለምን አልጀገናችሁም? ሀገር እኮ ከየትኛውም ነገር በላይ ሰላም ይበልጣል፣ ፍቅር ይበልጣል፣ መልካም አስተዳደር ይበልጣል፣ ፍትህ ይበልጣል፣ የህብረተሰቡን መብት መጠበቅ ይበልጣል፣ ልማት ይደርሳል። ከዛ በኋላ ራሱ ይሄ የሚፋቀር ህዝብ፣ ራሱ አንድ የሆነ ህዝብ፣ ራሱ ሰላም ያለው ህዝብ አብሯችሁ የሚያመጣ ነው። አግዟችሁ። ያ በሌለበት ድካማችሁ መና ይሆናል። ስለምን ደከማችሁ? እናንተ የፖለቲካ ሰዎች ችግራችሁ ምን ይሆን? ቆምን እንጠይቃችኋለን። እናንተን 130 ሚሊዮን ከዛም በላይ ሆነን የኢትዮጵያ ህዝቦች ምን ተቸግራችሁ ሆን? ትርፋችሁስ ምን ይሆን? ሰላም የማያመጣ ፖለቲካ፣ ለህዝቡ አንድነት የማያመጣ ፖለቲካ፣ ፍቅር የማያመጣ ፖለቲካ፣ ፍትህ የማያመጣ ፖለቲካ፣ ለሀገር የሚያስብ አንድ የማይል ለአንድ የሚዘምር ህብረተሰብ የማይገነባ ፖለቲካ ትርፉ ምን ይሆን? ስለምን የሌሎች አገሮች እድገት፣ ሰላም፣ አንድነት ስለምን አያስቀናችሁ? ስለምን አያስገበግባችሁ? እናንተ እዛ ላይ ተቀምጣችሁ አገር እየመራችሁ እንዴት አይሰማችሁ ይሆን? እኛ ተራ የማህበረሰብ ክፍላላት አካላት ስንጨነቅ፣ ስንጠበብ፣ ስናለቅስ፣ ስንጮህ እናንተስ ምን ትሆኑ ይሆን? ምን አይነት ስሜታችሁ ይጎዳ ይሆን? ምን ያህል ራሳችሁን ታደክሙ ይሆን? ችግራችሁን ማወቅ ተሳነን። እስቲ አማክሩን። ለእኛ ለ130 ሚሊዮን ኢትዮጵያ ህዝቦች እናግዛችሁ፣ እንርዳችሁ፣ ከጎናችሁ እንቁም። እኛ ያልሰራናት አገር ማን ሊሰራልን? ማን ሊመጣልን? ማን አንድ ሊያረገን? ማን ሊያፋቅረን? እናንተ የፖለቲካ ሰዎች ምንም ብታለሙ፣ ምንም አገር ብትገነቡ፣ ምንም ልማት ብታመጡ፣ የፈለጋችሁትን ለአገር ብታወርዱ፣ ሰላም በሌለበት፣ አንድነት በሌለበት፣ ፍቅር በሌለበት ባዶ ነው እኮ። ምስጋና ታጣላችሁ፣ ከአክብሮት ታጣላችሁ። ያለፈውን መውቀስ፣ መክሰስ፣ ማሰር፣ መኮነን ይብቃ። እዚህ ላይ ይብቃ። በሰላማዊ መንገድ በፍቅር የምንቀባበል ስልጣን ይኑረን፣ ስርዓት ይኑረን። ፈጣሪ ፖለቲከኞቻችንን፣ ምሁሮቻችንን እርዳቸው። ፖለቲካውንማ ታውቃላችሁ፣ የሀገራችንም የዓለምን በደንብ አድርጋችሁ ትተነትናላችሁ። ነገር ግን መጨከን አቃታችሁ፣ መሸነፍ አቃታችሁ። አንዱ ለአንዱ ተሸንፎ ጫካ የለውንም
በማህበራዊ ሚዲያ ያለውንም የሰማይ መብት ተሟጋች ነኝ እኔ አክቲቪስት ነኝ የሚለውንም ቤተ መንግሥት ውስጥ ያላችሁ የፖለቲካ ምሁራን ይዛችሁ አዋቂዎችን ሽማግሌዎችን ይዛችሁ የኖት አባቶችን ይዛችሁ መፍትሄ ማምጣት እንደምን ተሳናችሁ? ኦ አምላኬ እርዳቸው፣ ኦ ፈጣሪ እርዳቸው። እናንተ ምሁራን፣ የሌሎች አገር ምሁራን ሐሳብ አምጥቶ ጠረጴዛ ዙሪያ የሚያሻግር አገርን የሚያገነባ የሚያፋቅር አንድ የሚያደርግ አምጥተው ከፖለቲካ ሰዎች ጋር ሆኖ አገራቸውን ለወጡ። እናንተ እስከ መቼ ዳር ቆማችሁ ትመለከታላችሁ? እስከ መቼ? ይቺ ሀገር እኮ ባዶ እግሯን ሆና በጨለማ ሆና በዝናብና በፀሐይ ሐሩር ተቆራምዳ ብርዱና ጭቃው አዋራው እየጠበሳት እናንተን ብርሃን አወጣችላችሁ፣ አስተማረቻችሁ። ለምን? ልጆቼ እናንተም ታስተምራላችሁ፣ አገሬን ትለውጣላችሁ፣ እኔነቴን ከፍ ታረጋላችሁ፣ ብርሃን ታወጡልኛላችሁ፣ ከድህነት አረንቋ ውስጥ ከፍ ከፍ ታረጉኛላችሁ፣ አንድነቴን ታጠናክራላችሁ። ወደ ነበርኩበት ማማ እኔማ ልጆቼ ወልጄ ነበር። እነዛን ጀግኖች ታስታውሳላችሁን? እነዛን የአድዋ ጀግኖች ከአራቱ መቅጣጫ ተሰብስበው በአጥንታቸውና በደማቸው ተማምለው አንድ ሆነው በአንድ ስፍራ አጥንታቸውን ከስክሰው ደማቸውን አፍሰው ነፃነቷን ዓለም ነፃነትን በተገቢው መንገድ እንኳን ሳቅ አስከብረው አስቀጥለው አስረክቧችሁ ነበር ትላለች ኢትዮጵያ። አለ እንዴ ከዚህ በላይ ጀግንነት በዓለም ላይ አለ እንዴ? ከዚህ በላይ አገርን መለወጥ በዚህ በላይ ትላለች ኢትዮጵያ። እናንተ ምሁራን ለምን አልሰማላችኋት? ለምን ከፖለቲካ ሰዎች ጋር ሆናችሁ ለምን ታግላችሁ ለሀገራችሁም ብርሃን አታውጡላትም? እስከ መቼ የቤት ተመልካች ትሆናላችሁ? እናንተ ሀገር ሽማግሌዎች፣ እናንተ ሀገር አዋቂዎች ባህላችን እንደሚነግረን የዓለም ታሪክም እንደሚያስቀምጥልን የሀገር ሽማግሌዎች የሚፈሩ የሚከበሩ ቃላቸው የሚሰማ ከእግዚአብሔር ቀጥሎ ያሉ እውነት የያዙ አንተም ተው አንቺም ተው ማለት የሚችሉ የሚሰሙ ለሰማይም ለምድርም የከበሩ ናቸው እኮ። ስለምን ታዲያ እናንተ የፖለቲካ ሰዎችም ይሁኑ ምሁራንም ይሁኑ ሲያጠፉ አገርን ወደፊት ማስኬድ ሲያቅታቸው ቆማችሁ ትመለከታላችሁ? ማን ሽማግሌ ይሁን ማን ልጆቻቸው ሲጫሉ ሲጫረሱ ሲገዳደሉ ሲተሳሰሩ ማን ያስታርቅላችሁ? ማን አንድ ያርግላቸው? ከሁሉም በላይ እናንተ የኢትዮጵያን የእምነት አባቶች ኢትዮጵያ መረጃ እንደሚነግረን የኢትዮጵያ ሕዝብ 99.3% አማኝ ነው ይባላል። እውነት ይገርማል። ስራችሁን ሰርታችኋል። ለዚህም እኮ ነው 24 ሰዓት 7ቱን ቀናት ወሩን ሙሉ ዓመቱን ሙሉ ጸሎት የሚደረግባት ፈጣሪ የሚመሰገንባት ፈጣሪ የሚወደስባት ኢትዮጵያ የፈጠራችሁት። ነገር ግን 99.3% አማኝ የሆነ ሀገር ያለ ሕዝብ አይመስልም መሬት ያለው ነገር። ለምን ብትሉኝ አቤት ስንገዳደል፣ አቤት ስንጠላላ፣ አቤት በዘር ተከፋፍለን በብሔር ተከፋፍለን በጎጥ ተከፋፍለን ስንጫረስ እኔ እበልጣለሁ የኔ ይሻሻላል የኔ ይሻላል ስንባባል አቤት አንደኛው የፖለቲካ መሪ ያኛውን የፖለቲካ መሪ አቤት ለመግደል ከምድር ለማጥፋት 24 ሰዓት ሲሸርብ በእምነት ተከፋፍለን የኔ እምነት እውነተኛ ነው ስንባባል አይመስልም። የአማኞች ሀገር በድህነት አረንቋ ከዚህ ውስጥ መውጣት ከማቅ ውስጥ መውጣት ሲያቅተን አይመስልም። ግን ለምን ታዲያ ለምን እናንተ እምነት አባቶች የሀገር ሽማግሌዎች ይዛችሁ ምሁራኖቹን አዋቂዎቹን ይዛችሁ የፖለቲካ ሰዎችን ይዛችሁ ሀገራችሁን መስራት መለወጥ አቃታችሁ? 99.3% አማኝ የሆነበት አገር የዳበረ ባህል ያላት አገር
የሚተሳሰብ የሚከባበር ሰፉ ነውር የሚያቀዝብ ያላት አገር በዚህ ደረጃ ኋላ ስትቀር ስለምን ቆማችሁ ታያላችሁ? የእናንተ ህልም ምድራዊ አይደለም ሰማያዊ እንጂ ከአድማሱ ባሻገር ነው የእናንተ ህልም። ከዓለማዊ ቀድሞ አርቆ የሚያስም ነው። ምንም ፍራቻ በውስጣችሁ የሌለ እውነት ብቻ የያዛችሁ። ታዲያ ስለምን ሀገራችሁ በዚህ ደረጃ ስትጎዳ ቆማችሁ ታያላችሁ? እናንተ 130 ከዛም በላይ ሆናችሁ የኢትዮጵያ ሕዝብ ሀገራችሁ በዚህ ደረጃ ወደ ማቅ ስትወርድ እስከ መቼ ታያላችሁ? ለምን እጅ ለእጅ ተያይዛችሁ እንደ ሌሎቹ አገሮች ሀገራችሁን አትሰሩም? እናንተ ያሰራችሁት ሀገር ማን መጥቶ ይስራላችሁ? ለምን በአንድ አትዘምሩም? ለምን ልዩነታችሁን እንደ ጌጥ እንደ ውበት አይታችሁ ሀገራችሁን ከፍ ከፍ አታረጉም? መርዶ ልንገራችሁ፣ ኢትዮጵያ የሚለው ፓስፖርታችሁ ከኢትዮጵያ ውጭ እኮ የእናንተ ባለሥልጣንም ይሁኑ ስፖርተኞቻችሁም ይሁኑ ባለሀብቶቻችሁም ይሁኑ አዋቂዎቻችሁም ይሁኑ ከሀገር ውጭ እኮ ሲወጡ ፓስፖርታችሁ አይታወቅም። አንገት ያስደፋል። አቤት ድህነት እንዴት እንደሚቀፍ፣ እንዴት አንገት እንደሚያስደፋ፣ አቤት ኋላ ቀርነት እንዴት እንደሚያሳፍር የቀመሰ የሰማ ያየ ያፈረበት በፓስፖርቱ ያውቀዋል። እናንተ ዛሬ የሰብአዊ መብት ተሟጋችን የምትሉ እናንተ በማህበራዊ ሚዲያ ላይ ዛሬ 10 ዓመት ልበለው 15 ዓመት ልበለው ወይንስ 5 ዓመት ልበለው ወይን ዛሬ 1 ዓመት 2 ዓመት ልበለው 24 ሰዓት የምትጮሁ የታለ ፍሬያችሁ? የታለ ሀገራችሁ? አንድ ህዝብ ስትፈጥሩ የወከልነው ህዝብ ይሄኛውን ብሔር ነው፣ ይሄኛውን ማህበረሰብ ነው፣ እንዲያት አመላካት ያለው ነው ብላችሁ 24 ሰዓት በማህበራዊ ሚዲያ ላይ ተጠምዳችሁ ያለምንም ስራ የምትለፉ የምትደክሙ ለሀገራችሁ ፍሬያችሁ ታዲያ የት አለ? ፍሬያችሁ መለያየት ነው እንዴ? መጨራረስ ነው እንዴ? መጨካከል ነው እንጂ ኋላ ቀርነት ነው እንዴ? የሰላም እጦት ነው እንዴ እናንተ ፍሬ? እናንተ አገራችሁን ለምን አትሰሩም? ለምን መልካሙን አትናገሩም? ለምን በመልካሙ ሆናችሁ አገራችሁን ከፍ ከፍ አድርጋችሁ እንደፈለጋችሁ ገብታችሁ የምትወጡበት ሀገር አትፈጥሩም? ስለምን? ለረጅም ዓመታት በሰላም እጦት፣ በፍቅር እጦት፣ በኋላ ቀርነት ተሰቃየን። በሐሳብ ተኝተን ስንነሳ ስንባንን የሀገራችን ጉዳይ ደስ የሚያሰኝ ተስፋ የሚያሰጥ ሆኗን ነው ሙሌ። እናንተ አሁን ያላችሁት መሪዎች ተስፋችሁን አለምልሙ፣ አጠንክሩ፣ የሕዝቡን ጥያቄ መልሱ። ሰላም ይቀድማል። ስለ ሰላም ዘምሩ፣ ግድ የላችሁም። ስለ ፍቅር ዘምሩ፣ ግድ የላችሁም። የምትሰሩት ሥራስ እሰየው ይበል የሚያሰኝ ነው፣ በርቱ የሚያሰኝ ነው። ግን አስቀድሙ፣ ያለዛ ዋጋ የሚያጣ ይሆናል። የሰው ልጅ የሚከበርበት እንጂ በዚህ ደረጃ የሚገዳደልበት አገር አይሁን። አቤት የእስር ቤቱ መዓት፣ አቤት የፍርድ ቤቱ መዓት፣ አቤት የክሱ መዓት። ቅድም ከላይ ጠቀስኳችሁ ሀገሮች፣ የዓለም ሀገራት አንዳንዶቹ አገር ለ100,000 ሰው 5 እና 10 እስር ቤት ለይስሙላ ብቻ፣ አንዳንዶቹ 20-30 ቢበዛ 40። የሚገርም የፖሊስ ቁጥራቸው እጅግ ጥቂት። የሚገርም። እስቲ አስቡ የኛን አገር የፖሊስ ቁጥሩ፣ እስቲ አስቡ የኛን አገር የእስር ቤቱን ብዛት፣ የፍርድ ቤቱን ብዛት፣ የክሱን ብዛት። እናንተ የእምነት አባቶች አያችሁን ልዩነት? እነዚህ የጠራናቸው ያደጉት ዓለምን የመሩት ከኛ በተሻለ ስለ ፈጣሪ አስቦ ይሁን ጸልዮ ይሁን ጾሞ ይሁን ፈጣሪን ጠርቶት ይሁን መልሱን ለእናንተ ተዋለሁ። የኛ ፍሬ መብለጥ ነበረበት። አዎ ሊበልጥም ይገባል። አዎ
ፈጣሪን በመጥራታችን በመጸለያችን በመጮኻችን ከፍ ከፍ ልንር ይገባል። ከምድርም በላይ የሰማያውን ነገር ማየት መቻል ይገባል። ፍቅራችን ጥግ ድረስ መሆን ይገባል። መተዛዘናችን መከባበራችን እስከ ጥግ ድረስ ሊሆን ይገባል። የሰው ልጅ ነፍስ ማጥፋት አይደለም። ለሰው ልጅ ያለን አመለካከት ከየትኛውም የዓለም ክፍል ከፍ ያለ መሆን ይገባዋል። ይሄ ነው እምነት ፍሬው። ይሄ ነው የፖለቲካ ፍሬው። ይሄ ነው መሆን ያለበት የምሁራን ፍሬ። ይሄ ነው ያለበት የሀገሮች ሽማግሌዎች አዋቂዎች ፍሬ። ኦ አምላኬ፣ ኦ ጌታዬ ወይ አንተ ፈጥነህ ታረቀን። አንተ ሀገራችንን እንደገና ስርዓት ኢትዮጵያን ሕዝቧን ጣሪ ባርክ።